ሰላም ጤና ይስጥልን የዩቲዩብ ቻናላችን ተከታታዮች እንደምን ሰንብታችኋል? እንደሚታወቀው ጊፍት ሪል ስቴት በለገሃር ባቡር ጣቢያ 82000 ካሬ ማለትም 5 የቦሌ ኤርፖርትን በሚያክል ቦታ ላይ የመኖሪያ መንደርን እየገነባ እንገኛለን። በዚህ መንደራችን ትምህርት ቤት፣ የልጆች ማቆያ፣ ስታንዳርዱን የጠበቀ እግር ኳስ ስቴዲየም እንዲሁም የመዋኛ ገንዳና ፓርኮችን የያዘ ሲሆን በ3 ዓመት የሚጠናቀቁ ሁለት ፕሮጀክቶችን ከዚህ በፊት በዚህ ቻናላችን አቀርበንላችሁ ነበር። መሃል ከተማ ለገሃር ላይ እንደመገኘታችን ለፒያሳ፣ ለሜክሲኮ፣ ለካዛንቺስ፣ ለቄራና ለቦሌ ወሳኝ ቦታ ላይ ከመገኘታችን በላይ በመንደር መልኩ መገንባቱ ለደንበኞች ተጨማሪ ደህንነትን የሚፈጥር ነው። ትኩረቱን የበለጠ ለአረንጓዴ ቦታና ለመንቀሳቀሻ ቦታ ተሰጥቶ የሚሰራው ይህ ሳይታችን 22000 ካሬ አካባቢ ቦታ ለዚህ አገልግሎት የሚለማ ይሆናል። ዛሬ ይዘንላችሁ የመጣነው ሳይታችን በአይነቱና በአሰራሩ ለየት ያለ ሲሆን በተለይ ይህን ሳይታችንን እየፈለጋችሁ 3 ዓመት መቆየት ላልፈለጋችሁ ደንበኞቻችን ጥሩ አማራጭ ይዘን መጥተናል። በዚህ መንደራችን በዛ ያሉ ህንጻዎች የሚገነቡ እንደመሆናቸው መጠን አሁን እየተሰሩ ላሉት ሆነ ከዚህ በኋላ ለሚሰሩ ህንጻዎች እንደ ማሳያ የሚሆን አንድ ህንጻ አሁን ግንባታውን እያከናወንን ባለነው በእኛና በአዲስ አበባ አስተዳደር አስፈላጊው መሆኑን ታምኖበታል። በዚህ ምክንያት ቀደም ብሎ ከወጡት ህንጻዎች በተለየ መልኩ የግንባታና የማስረከቢያ ጊዜ ያለው አንድ ህንጻን ለሽያጭ አቅርበናል። ይህ ህንጻ 21 ወለሎች ያሉት ሲሆን 3 የመኪና ማቆሚያ ቤዝመንት ፓርኪንጎች ያሉት ሆኖ የመጀመሪያ የለገሃር ነዋሪዎች ሆነው ለሚቀላቀሉ ደንበኞች በፍጥነት እየተገነባ ያለ ህንጻ ነው። ግራውንድ እና ፈርስት ፍሎር ለንግድ ሱቆች የተተወ ሲሆን በተለይ የንግድ ሱቆችን ለምትፈልጉ ደንበኞች አሁን ቀረጻ በምናካሄድበት ጊዜ 8 የቀሩ የንግድ ሱቆችን የራሳችሁ ማድረግ ትችላላችሁ። ከ3ኛ ፎቅ እስከ 21ኛ ፎቅ ከባለ 1 እስከ ባለ 3 የመኝታ ቤቶችን የያዘ ሲሆን የባለ 1 64 ካሬ፣ የባለ 2 108 እና 141 እንዲሁም ደግሞ የባለ 3 163 ካሬ መጠን ያላቸው ቤቶችን ይዘን መጥተናል። የ1 ዓመት የግንባታ ጊዜ እንዲሁም ደግሞ 6 ወር የመጠባበቂያ ጊዜ ተሰጥቶት እየተገነባ ያለው የህንጻችን በተለየ ትኩረት ግንባታ እያካሄድንበት ይገኛል። በ4 ጊዜ የአከፋፈል ሂደት የሚከፈል ሲሆን ደንበኞች ከዚህ በፊት ከተለመደው የአከፋፈል ሂደት በተለየ መልኩ በመክፈላቸው ምክንያት ድርጅታችን ይሄን በመረዳቱ በተለየ መልኩ ለእናንተ እዚህ ሳይት ላይ ለምትገዙ ደንበኞች ታላቅ ቅናሽን አድርጓል። ስለዚህ እዚህ ሳይታችን ላይ ከምንሸጥበት የመጀመሪያ ዋጋ 30% ቅናሽን እዚህ ሳይታችን ላይ አድርገን እናንተ ደንበኞችን እየጠበቀን እንገኛለን። እንደምታዩት ሁለቱንም መንገድ ማለትም ደግሞ የፒያሳንና የቦሌ መንገድ ይዞ የሚሰራ ህንጻ ከመሆኑ በላይ ኮርነር ቦታን ይዞ የሚገኝ ህንጻ ነው። ከዚህም በተጨማሪነት ደግሞ የአንዳንድ ቤቶች እይታ ወደ ትልቁ የኤግል ሂልስ ግቢ ከመሆኑ አንፃር ማራኪ የሆነ እይታ ይኖራቸዋል። እንደምታዩት በአንድ ወር ብቻ 3 ወለሎችን የሰራን ሲሆን ከዚህም በላይ ደግሞ ስራዎቻችንን አፍጥነን ለመስራት የሚያስፈልጉ ነገሮችን እየሰራን እንገኛለን። እንግዲህ እነዚህ ቤቶች ላይ ፍላጎት የሚኖራችሁ ደንበኞች ከታች በሚኖረው ስልካችን የበለጠ መረጃዎችን ማውራት የምንችል ሲሆን በማንኛውም ሰዓት የሳይት ጉብኝት የምትፈልጉ ከሆነ ደውላችሁ ቀጠሮ ማስያዝ ትችላላችሁ። ቀጣይ የሚኖሩ ቪዲዮዎቻችንን ለመከታተል ሰብስክራይብ በማለት የዩቲዩብ ቻናላችን ቤተሰብ ይሁኑ። እናመሰግናለን።